ጀምር ኦኬ አባዬ አንተን የምናስፈቅድ ነገር አለኝ ትፈቅድልናለህ አትፈቅድልንም የአባቴ የሆነ ምንግረ ነገር አለ ያው አባዬ ነገ ማለት ነው እኛ ሱራ ማርያም ልንል ነውና አንተ ቤተክርስቲያን ሄደን ጸበል ልንጠመቅ ማለት ነው ሱራ ማርያም ሄደን ጸበል ሄደን ተጠምቀን እንድንመጣ አንተ እንድትፈቅድልን ብለን ነው አሁን እንድናወራ ይፈልግነው ማለት ነው ነገ እንሄዳለን አንተ ደግሞ ትምህርት ቤት ትሄዳለህ ትፈተናለህ ሴና ደግሞ 5 ደቂቃ አይሆንም አባዬ 6 ደቂቃ ላርግላችሁ 2 ቀን ንስንት ደቂቃ ማርግላችሁ አላቀማ ደቂቃ አይሆንም አንድ ቀን ይው አባዬ አንድ ቀን ማለት 12 ሰዓት ነው አይደል 24 ሰዓት 48 ሰዓት ብቻ ነው ይው ስልክ በኋላ ሰጣለሁ እኔ የምልህ በደንብ ይሄን ስትመልስኝ ሰጣለሁ ይሄንን ማለት ነው እኔ አሁን የምልህ አሁን ማለት ነው እኔ ነገ ያዩስ ይጨርሱ ኦኬ አሁን መልሱ ስትመልስልኝ ነው በኋላ ለነን እኮ እንዳትናደድ እኮ ነው ደውለህ ስናዋራክ አንተ ነገ ማለት ነው ሄሎ አባዬ ነገ እንደዚህ አነ ጸበል ቦታ ሄደን ልንጠመቅ ነውና ሱራ ማርያም ሄደን ጸበሉን ልንጠመቅ ነውና አንተ ፈቅደልን ቤቱን እንድጠብቅ በዛ ላይ ደግሞ አንተ ትምህርት ላይ ጎበዝ ስለሆንከ ሩቅ አይደለም በቀደም እንመጣለን 2 ቀን ነው የሚሰጠን 2 ቀን ውስጥ እኛ ተጠምቀን እንመጣለን ግን 2 ቀን ቆያላችሁ ነው 2 ቀን እኮ ብዙ አይደለም አባዬ ብዙ አይደለም ዛሬ ነጋ ተኛችሁ ተነሳችሁ ማለት ነው በዛ ላይ ደግሞ አባዬ ማለት ነው በዛ ላይ ደግሞ ፈተና አለበት አይደል አንተ ፈተና ሄዴ ተፈተነ በስርዓት በቃ ሳትጨነቅ ሁሉ ነገር አጥሩን ብትሄድ አንተ ተኝተኛ እንሄዳለን ለሊት እንሄዳለን ከዛም ስትነሳ ስታጠን እንዳትናደድብን እንዳይደብሩ አንተ በቃ ስትነሳ ጧት ፊትን ታጥበ ቁርስን በልተ ትምህርት ቤት ሄደ መተ በስርዓት ማለት ነው እኛ እንደምንመጣ አውቀያ ሳትጨነቅ እንድትጠብቀን ማለት ነው ትምህርት ቤት ስትመጣን ለምሳሌ እኛ የለንም ከዛን ስትመጣ እንዳትናደድ እማዬስ አባዬ የት ናቸው እንዳትልሻባ አሁን እዚህ ጭንቅላት ላይ እማዬና አባዬ ጸበል ሄደዋል 2 ቀን ቆይቶ ይመጣሉ የሚለው ነገር አስብ ጎበዝ ሆነ ፈተናን ተፈተን እኛ ደግሞ እዛ ሄደን ቤተክርስቲያን ጸሎት እናረጋለን እግዚአብሔር አንተንም እንዲያግዝ እኔ ማይኔና አመኝለ እዛ ጸበል ሄጄ በቃ መብራን ታግዘኛለች ከዛም አንተ ስትማረቅ ደግሞ ብዙ ሰርፕራይዝ አለኝ እሱን ስመረቅ ነው መቼ አይደለም አይደለም ለሁለት ቀን ብቻ ነው አባዬ እስከምትመረቅ አይደለም እስከምትመረቅ ሳይሆን ለሁለት ቀን ብቻ ቀናቶቹን ያጋል ዛሬ ምንድነው ማክሰኞ ዛሬ ሮብ ነው አይደለም ማክሰኞ ነው ዛሬ ማክሰኞ ነው ሶሪ ነገ ሮብ አንተ ትምህርት ቤት ትሄዳለህ እኛ ደግሞ ጸበል እንሄዳለን ከዛ ሐሙስ ከጸሎት እናረጋለን ሐሙስ አንድ እንጠመቃለን ከትምህርት ቤት ትመጣለች አርብ ነው አርብ ጧት እንመጣለን አርብ ጧት ከትምህርት ቤት ስትመጣ እኛ ቤት ነን ማለት ነው አርብ ጧት ትመጣለህ አርብ ሁለት ቀን ነው ማለት ነው ሩቅ አይደለም ሩቅ ነው አባቴ በቃ ጎበዝ ልጅ ደግሞ እንዴት ፈተና ደፍነ በዛ ላይ ደግሞ እኛ ጸሎት እናረጋለን ፈተና ደግሞ ደፍነ ዋው እንዴት ደስ እንደሚል በቃ ያው ስትመጣ የሆነ ነገር አለ በቃ ስትመጣ ግን አለቀልን አይደለም ነገ ያለ ፈተና ስለዚህ ነገ ያለ ከነጎደል ይው ሮብ ነው አለ ከነጎደል ሮብ አለ ሐሙስ አለ አርብ ነው የምትጨርሰው ልክ አንተ ደግሞ ፈተና የምትጨርስበት ቅዳሜ በቃ ከተማ እንደወስዳለህ ግን አላያችሁት ይሁን የምልህ ስማኝ አሁን ይው አንተ ፈተና ደፍነ አንተ የምትጨርስበት ቀን ነው የምንመጣ ፈተናውን ደፍነ ብዙ ነገሮችን ካሰር ስትመጣ አርብ ስንገባ እኛም ቤት ነን በዛ ላይ ደግሞ ከተማ ወስደን ፈሽ ነው እዛ ላይ እንግዲህ አፍሻቱን ጋያንጆ አባቴ ገብ ይው እሺ በቃ